ሰላም ነሽ? እንዴት ነሽ ናት? ምን ሆነሽ ነው? እኔ እርዳታ እየጠየኩ። ምን አሞሽ ነው? እኔም በሽተኛ ነኝ፣ ልጆቼም በሽተኛ ናቸው። ስምሽም ማን ልበል? ሸዋዬ ተፈራ። ትምህርት ቤት ወርቆብኝ 3 አመቱ ያለኝን ጨረስኩ። ሕክምና በቃ አሁን አልጋ ላይ ነው። ደግሞ ትንሽ አለ የእሱ ታማሚ የእሱ ታናሽ እሱ እና የቤት ኪራይ የሚከፍለው የምበላውም ዳቦ ካቶ ሲሉካ ነበር የሚሰራው። የዛሬ 7 አመት ምናምን ሲኖትራክ ወጥቷቸው መኪና ላይ ሲኖትራክ አጋይቶት ከሰባት መሀል ተረፈ እሱ ማለት ነው። ሲተርፍ እንትን ጳውሎስ አመከ ምናምን ተኛ። ከዛ ሲወጣ አሁን ስታወራው በኋላ ስትጠይቀው የሚመልስልና የሚያወራው ነገር አንድ አይደለም። ስንት ትከፍያለሽ የቤት ኪራይ? የቤት ኪራይ በዚህ በልጁ የተነሳ ሰው አላከራየ ብሎ የሆነ ትንሽዬ ቤት ውስጥ ነው 10,000 ብር ነው እና ይችኛዋ ልጅ ከ9 ትምህርቷን አቋርጣ የቀን ስራ እየሰራች ነው። የቀን ስራ እየሰራው ማለት ነው። እና በዚህ ነው የምተዳደረው። አሁን ነው ወጣሁት። አሁን ገና ቁጭ ማለት ነው ደክሞኝ ማለት ነው። አካውንት አለሽ? ለኝ እሺ ንገሪኝ። አላውቀውም። ከዚህ ነው የማውቀው። እሺ ቁጥሩን ንገሪኝ። አላመልኩም። ሰዎች እንዲረዱሽ ነው። እኔም ደግሞ ከተለያየ አገር ከኢትዮጵያም ከአገር ውጭም ብር አድርስ እየተባልኩ ነው የምላከው። ቅርስቶታ የሚል ፔጅ አለኝ እኔ እና ቴሌቪዥን ላይም ራሱ አቅርቡኝና ይሄ ልጅ 3 አመቱ አልጋ ላይ ተተኛ ያለኝ ጨረስኩኝ። ምንም ነገር የለኝም። ሰው ኩሽና ውስጥ ነበር የነበርኩት። ከዛ አስወጥቶኝ ሌሊት ሲነሳበት ይጮሃል። ይሄ ማለት ነው ያማዋል። ልቡን ሲያፍለው ያስጮኸዋል። ከዛ እኔ መኝታ አጣሁኝ። ውጪ ብላ አስወጣችኝ። አባዬ የምፈልገው ምን እንደው ታውቃለህ? እኔ አሁን ቀበሌም ሄድኩ። ቀበሌም ሄጄ እባካችሁ መጠለያ ስጡኝ አልኩ። እባካችሁ መጠለያ ስጡኝ፣ እኔ ምንም አታድርጉልኝ፣ ብቻ የምፈልገው እኔ አሁን 10,000 ብር መፈላኩኝ መጠለያ ስጡኝ ብዬ ስል ለኛም በሰጠሽና እኔ ክፍለ ከተማ ሄጃለኝ። ክፍለ ከተማ ሄድኩኝ። ክፍለ ከተማው ደግሞ እነሱ ተቀበሌ ኮሚቴው አስተባብሮች ሊደሃናት ይገባታል ብሎ ሲልክሽ ነው እንጂ እኛ እዚህ ምን ሰጠሽ እሱ ቀበሌሽ አስተዛዝኖ ያላከሽን እኛ ምን እናድርግሽ አለ። ከዛ መጣውኝና ደግሞ በቀበሌያችን ጠየቅኩኝ። ተጠይቀው ለኔም በሰጠሽኝ አለኝ። ስለዛ ምን ላድርግ? የት ክፍለ ከተማ ነበር የጠየቅሽ? አዲስ ገበያ ማለት ነው። እኔ ኗሪ ነኝ ሽሮ ሜዳ ቀጨኔ መሻገሪያ ላይና ሽሮ ሜዳ ወደዚህ ሆኖ ቀጨኔ መሻገሪያ ወደዛ ሆኖ መሀል ላይ የድሮ ማርያም ወንዝ የምትባል ነበር ያለሁት ማለት በላይኛው በኩል። አሁን ቢት እንደመጣው ራሱ ዞሮ አይዞሽ እናት አይዞሽ። እኔ አሁን የምፈልገው ምንም አያድርግልኝ የኢትዮጵያ ሕዝብ ማለት ነው። እኔ ፕላስቲክም ብቻ ይሄን ልጅ ይዤ እኔ አፈር እስከምገባ እኔ እንግዲህ የ7ኛ ክፍል ተማሪ ነው። 3 አመቱ አልጋ ላይ ሌሊት አንድ ቀን አታልቅሽ እናት አታልቅሽ። አይደለም አንድ ቀን 2 አመቱ 3 አመት እንደዚህ ተኝቶ ያውቅም። ሌሊት አይተኛም። እስከ ጠዋት ድረስ ቁጭ ብሎ ነው የሚያድረው። ሲነጋ ነው እንቅልፍ የሚወስደው። ሲነጋ ይተኛል። የቸገረኝ ሲነጋ ይተኛል። 7 ሰዓት 8 ሰዓት ቀስቅሼ ነው ታልጋ ላይ አንስቼ ምግብ ማቀምሰው። ልክ ከዛ በኋላ ደግሞ በዚህ ሰዓት እስከ 12 ሰዓት ጤነኛ ልጅ ልክ ሌሊት እንደዚህ ቁጭ ብሎ የሚያድረው አልኩ። ልክ አላህ ወርሲ ጠዋት ይተኛል። 7 ሰዓት ቀስቅሼ ያነሳውና ምግብ አቀምሰዋለሁ። ከዚህ በኋላ ጤነኛ ነው። ሲመሽ ደግሞ ምንም እንትን አይተኛም። በቃ ይኸው ሰብት አልጋም ተያዘ። የልብ ኬዝ ነው ተባልኩም። ጴጥሮስን ታወቅኩ ማለት ነው። ጴጥሮስ ሁሉ ወደ ቸርቸር ጎዳና ላከኝ። እንደዚህ የሆነ ሰው አሳከመልኝ። የልብ ኬዝ የለበትም ተባለ። ጸበል ወሰድኩትኝ። ያልሄድኩበት ስውሯ ማርያም ሁሉ ሄጃለሁ። ስውሯ ማርያም ሲሄድ ምንድን ነው የሚለው የሰው እጅ ነኝ ነው። ሌላ ነገር ምንም ነገር የለም። ከዛ ለቀኩ ብሎ ለፈለፈ መጣ። ያው እንደዛው
ያናድደዋል ያበሳጨዋል አሁን የሆነች ነገር ጠይቆኝ የለኝም ታልኩ ይሄ አይበቃኝ ብስጭት ይላል ያን ለማድረግ ስል አስፈቅጣው ዳል ግን እንደዛ ሞትቼ አሁን በቃ ትየት ነው መጣሽው አልከኝ ከሽሮ ሜዳ ነው የመጣሁት መጥቼ ቤት የቱ ጋር ልቀመጥ በዛ ዞሬ መድኃኔዓለም ሄጄ ዞሬ ግራ ገብቶኝ መጥቼ እዚህ ጋር ዝም ብዬ ቁጭ እና ይልክ ለበጎ ነው የተገናኘ ነው እኔ የፍቅር ስጦታ አድራሽ ነኝ ከተለያየ ሀገር ቅድም እንደነገርኩሽ ከተለያየ ሀገር ብር ለተቸገሩ ሰዎች እርዳ እየተባልኩ ነው የምላከው እንደው ለፈጣሪ ብለህ አብረህ ሄደህ ብታየው ማለት ነው ያኛው አልጋው ላይ ተኝቷል ይሄኛውም ተኝቷል እመጣለሁ ስልክ አለሽ ስልክ ቁጥር አለሽ የኔ ሳይሆን የልጄ ነው እሺ ስጪኝ ቁጥር የለኝም እኔ ስልክም የለኝም ምንም የለኝም ቁጥሩን አታውቂውም በቃለሽ እሺ ንገሪኝ የልጄ ነው ምንም የለኝም ንገሪኝ ስለኔ ምንም እኔ ሰው ይሄንን ልጅ አድኖልኝ ለኔ ምንም አያደርግልኝ ምንም አይስጠኝ የቤት ኪራይ ሲደርስ የምጨናነቀው ጭንቀት ምንም አልፈልግም እኔ የምፈልገው በቃ መጠለያ እንዲሰጠኝ እንዲተባበረኝ ብቻ ነው የኢትዮጵያ ሕዝብ የምለምነው ሌላ ነገር አይደለም ሌላ ምንም አያርግልኝ የመብራት እንኳን አጥቼ ትናንትና 300 ብር ጎሎብኝ ሁሉ ጥፊ ቀበሌ ያስገብቼ ይባል የኔ አይደለም የልጄ ነው ቤቲ ብላ ደውልና የኔ ቤቲ 09 29 54 03 81 ሸዋዬ ከዘጠኝ አቋርጣ ተሰራች እሺ እንግዲህ ቅድም እንደነገርኩሽ እኔ የፍቅር ስጦታ አድራሽ ነኝ ይኸው ናት አሜን እናት አሜን እግዚአብሔር ይስጥልኝ መርቂያቸው እነሱን እሺ ለሰጡኝ ፈጣሪ ይስጣቸው አመቱ ያድርሳቸው እኔም ተቸግሬ ዳቦ ሙሉ ያዝቼ ነው አስፋልት ወጣሁኝና አሜን እግዚአብሔር ይስጥልኝ አሜን በጣም ነው የማመሰግነው እድሜና ጤና ይስጥልኝ አውደ አመት ይስጥልኝ አሜን አሜን አውደ አመት ይስጥልኝ አሜን አውደ አመት ስንት ሞልቶለት እኔ ደግሞ አይዞሽ እናት ነገር ይቀየራል አይዞሽ ነገም ሌላ ቀን ነው እግዚአብሔር አለ ለሁላችንም እሺ እናቴ እሺ መልካም ጊዜ ይሁንልሽ መልካም በዓል ይሁንልሽ ቦታ መጥት ካርዲ ቤቱ ባንተ ደምቆ